በጥልቅ ባህር ያለውን ሌዋታንን የሚከልለው መልአክ እውነት እንደሆነ ያውቁ ነበር። የሰው ልጅን ከምድራዊ ቁሳቁስ ለማስጣል አውሬውን የሚገታ ተልእኮ ያለው ይሄ ጀብድ ወይም ተረታ ተረት አፈ ታሪክም አይደለም። በመጽሐፍ ቅዱስ ላይ በቀጥታ የተገለጠ እውነት ነው። በኢዮብ መጽሐፍ ላይ የሰው ልጅ ሊመለከተው የማይደፍር የሚያስፈራ ፍጥረትን እግዚአብሔር ጠቅሷል። ሌዋታን ብርቱ ከመሆኑ የተነሳ ብረትንና ነሐስን እንደ ወረቀት ይቀዳድዳል። እስትንፋሱ እሳትን ያወጣል። በዚህ አስደንጋጭ ፍጥረት ባህሩ ይናወጣል። ይሄ እንስሳ ፍጡር አይደለም፣ መከራ በሱ ተመስሎ ነው። በጣም የሚያስገርመው ነገር አስፈሪነቱ ሳይሆን እግዚአብሔር እንዲከልለው መልአክ ስለመመደቡ ነው። ይከልለዋል። ምድርን አንድ ላይ ያቀፈውን ድንበር እንዳያልፍ ያስቆመዋል። መጽሐፍ ቅዱስ ሲናገር እግዚአብሔር ለባህሩ ገደብ አበጅቷል። ትእዛዙን እንዳይተላለፍ አደጋን የሚከላከል መልአክን አቁሟል። ኢሳይያስም ሌዋታንን የባህር ዘንዶ ብሎ በመጥቀስ በዓለም መጨረሻ በጠንካራው በብርቱ ሰይፉ እግዚአብሔር ይህንን መከራ ወቅቶ እንደሚያስወግደው ተናግሯል። እስከዛ ዕለት ግን መልአክ በዚህ የመከራ ማዕበል ላይ ቆሞ ይከላከለዋል። ሌዋታን እንዳይነቃ ያረጋግጣል። ሰብሮ እንዳይወጣ ዓለምን እንዳያጠፋ ይገታዋል። ውቅያኖስ በማዕበል ሲጥለቀለቅ፣ መብረቅ ሲጮህ፣ ምድር የተሰነጠቀች ያህል ሲመስል ይሄ መልአክ ተልእኮውን እያከናወነ ነው። መስመር ሳያልፍ እግዚአብሔር ባስቀመጠለት ገደብ ከእንቅልፉ እንዳይነቃ መልአኩ ያደርገዋል። ይሄ ታሪክ ሙሉ በሙሉ ስለ ሌዋታን አይደለም፣ ከባህሩ ጥልቀት የበለጠ እውነትን ይገልጣል። ዓለም ከስርዓት ውጪ የሆነ ሲመስል፣ ህይወት በመብረቅ ብልጭታ የተመታ ያክል ሲመስል፣ መከራ ሲበዛም እግዚአብሔር ለኛ ሁሌ ዝግጁ ነው። መከራን ይከላከላል፣ ጨለማን ይገታል። የጥንት ዘመናት የባህር ድምጾች እንኳን ሲናገር ይንቀጠቀጣል። እውነታውን ለመቀበል ምርጫችሁ ካደረጋችሁ የእናንተን የወደፊት ዕጣ ፈንታ እንደያዘ ፍርሃታችሁን እያሳለፋችሁት ያለውን መከራ እንደሚያውቅና ገደብ ያስቀመጠው ለውቅያኖሶች እንዳልሆነ እውነታውን ለመቀበል ምርጫችሁ ካደረጋችሁ ኮሜንት ላይ ይህንን ጻፉ። እግዚአብሔር ነግሷል፣ መከራ ኃይል የለውም። እናም ይህንን ቪዲዮ በማጋራት ብዙ ሰዎች ምንም እንኳን አውሬው በጥልቀት ቢኖርም ምድር በእግዚአብሔር እጅ እንደሆነች ያውቃል።